ገዳይነ ገዳይነ በመውደድ ገዳይነ ሳትኩስ የምትገል ከምር ነገር እናት ወኘት ይበላችሁ እንዴ! እንግዲህ ትስዬ ለስንት ወራት የአፍና የያዘችው ፍቅር በድንገት አፈነዳችሁ። ምንስ አግኝታ ነው ልታፈነዳ የቻለችው የሚለውን አብረን እናያለን። ቤተሰቦቼ እንዴት ናችሁ? እንዴት አረፈዳችሁ? ይህንን ቪዲዮችን እናትየው እንደ አንጀቴን ነው የሚያጡት። ከምር በጣም ነው የሚያሳዝኑት። እና እንግዲህ ለልጁ ፍቅረኛ አንድ ላይ እንዲሆኑ ያላቸው ጉጉት አይደለም እና እኔም ከአገር አቋርጬ የመጣሁት የሆነ መፍትሄ አመጣለሁ የሆነ ነገር አገኛለሁ ብዬ ነው የመጣሁት ያሉ ነበረና እና እውነት አላዘር ታድለሃል እና እውነት ታድለሃል። ትዝዬም እንግዲህ ጥሩ አማች ነው ያገኘችውና አይናችሁን ማየት አልቻልኩም ብላ እንግዲህ አይናን አቀርቅራ ነበረ ወደ መሬት እና እንግዲህ ሸገር ሲሄዱ ሸገር ላይ የሰሩትንም ቪዲዮ ያሳለፉትን ላይፍ ሲያስታውሱ በቃ ወደፊት ተመልሳ ስታስታውስ እንዴ ይሄ ሸበላ ይሄ ጠንበለልማ እኔም ማለፍ የለበትም አያልፈኝም ከእጄ አይወጣም። ያው የሴት ነገር ሆኖ ስትደረደር ነበር እንጂ ያው እንደውም ፍቅር እንዳላት ያስታውቃል። ግን ያለ ነገር ነው መንደራደረኛ ሴቶች እንባል ታውቃላችሁ። ያው እሱም እንደምታፈቅረው እንደምትወደው ያውቃል። የሆነ ስሜት እንዳላት ለሱ እሱም ያውቃል። ቢያውቅም እንደዛ ስላት የነበረውና እሷም ያው እንደ ወንድሜ ስለማይ ብዙ ጊዜ ምናምን ስለምትል ያው ኢንተርቪውንም አይታችኋል ምናምን ስትል ነበርና ያው ሁሉም አንድ ሰው እንደዛ ሆነ ማለት ሁሉም እንደዛ ይሆናል ማለት አይደለምና ፍቅር ደግሞ ፈራቻ ሳይሆን መጠንከር። ያው የሚዲያ ፍቅር ከባድ ነው። ብዙ እንቅፋት አለው፣ ብዙ ነገር አለው። ነገር ግን ደግሞ እንደዚህ ያለኝ በኮሜንት እንደዚህ ተብያለሁ ገለመኔ ጂኒ ነው ካሉ ይፈርሳል እንጂ አይጠብቅም። እና እውነት ደስ ይላል። አላዘርም እንኳን ደስ አለ። ግራ ገባው ሰው ግራ ራስ ተሳሰረ እኮ ልጅቷ ስትሮጥና እንዴት ነው ያላችሁ እንደዛ ስታመና ያጭቀው እንደዛ በቃ ነገር ስትሆን ነበርና ያው ህዝቡም ያውቃል እሷ እንደምትወደው። ያው ሰው አንድ ላይ ያለ ሰው ተውና ያው ተመልካች ራሱ ብዙ ነገር ነው የሚያስበውና የእውነት ደስ ይላል። አንተ ትሄዳላችሁ አንድ ላይ እና ያው ስትታዩ ራሱ እኮ ፎቶአችሁ የምትሰሩ ቪዲዮ ሁሉ ፍቅረኛሞች ነው የሚመስለው በፊት ራሱ። ያው እናንተ ለሚዲያ ለማሳወቅ ለሰው ለማሳወቅ ይመስለኛል ይሄ ሁሉ ጋጋታ ይሄ ሁሉ ግርግር እንጂ እናንተ ስትታዩም ካፕል ነው የምትመስሉት ጋይስ። እኛ ያው የስራ ነገር ስለሆነ አይ ነው እኛ እንረዳቸዋለን። እኛ እኮ እንረዳቸዋለን። አፍሽው አታስቡ። ከመሬን ነው የምላችሁና ይመቻችሁ። እንግዲህ ፍቅራችሁን ያጣፍጥላችሁ ነው የሚባለው። ያው ስትጋቡ ቀለበት ስትደራረጉ እዚህ ላይ ስለሆነ አብረን ነው ያለነው። አብረን ነው ውሽ የምንለው። ይመቻችሁ እና ውድ ቤተሰቦችዬ ቪዲዮ ላይክ ሰብስክራይብ ያደረጋችሁ እስቲ አበረታት። ላይክ ብታደርጉ ግን ምን ችግር አለው? እኛ ሀበሾች ግን ማለት ነው ለምንድን ነው እንደዚህ ጫና ይሆን ነው? አሁን እስኪ ላይክ ብታደርጉ ሼር ብታደርጉ ባደግ ምን ችግር አለው? የሚጎል ነገር አለ? የለም። ሰው ያዝናለሁ ሰው ሀፒ